የባለሀብቱ ወርቁ አይተነውና የሄለን ሳይኮሎጂ ወይም ሄለን ሾው ጉዳይ ተጧጥፎ ቀጥሏል። በትላንትናው ዕለት ሄለን ሾው በጣም እያለቀሰች የደረሰባትን ሁኔታ ለህዝብ ይፋ አድርጋለች። እንዴት ናችሁ የተወደዳችሁ የኛ እይታ ቤተሰቦቼ? እኔ በጣም ደህና ነኝ። ዛሬ እንግዲህ መነሻው ላይ እንደነገርኳችሁ የሄለንን ጉዳይ በሰፊው ጊዜ ሰተን የምናየው ይሆናል። ሄለን እንግዲህ ከዛሬ 15 ቀን በፊት ተከሳ ነበረ እና የክሱን ሂደት ደግሞ ነግራን ነበረ። ተከስሻለሁ፣ ይሄን ያህል ገንዘብ ተጠይቄያለሁ ብላ ነበርና እስቲ ያንን ቪዲዮ ለማስታወስ ያክል ወደ ኋላ ዞር ብለን ምን እንደነበረ ክሱና የነበረውን ሁኔታ እንመልከትና እንመለሳለን። አሁን ላይ ስላለው ለማውራት ማለት ነው። የትም እንዳትሄዱ፣ ምክንያቱም ወሳኝ ጉዳይ ስለምናወራ ከሷ ሂደት እሷ ከነበረችበት የምንማረው ነገር ስላለ እንዳትሄዱ ማለት ነው። አዲሶች ሰብስክራይብ እያደረጋችሁ ላይክ በማድረግ ደግሞ ሁላችሁም ፕሮግራሙን ጀምሩ። ወደ ሄለን ቁጥሩን መጥራት የሚከብድ በእኔ ላይፍ ስታንዳርድ ጋር አብሮ የማይሄድ ብር ተጠይቄያለሁ። እንደገና ደግሞ አወዳይ ናፍቆኛል። እንደው ወይ ጋይስ የእውነት አወዳይ ናፍቆኝ ብር ክፈይ መታሰር ሲሉኝ ጠርዙኝ ነው የምላቸው። እንደውም ልጅ ያለኔ ይደግ እዚህ ሀገር የእውነት የነጭ እናት ይታዘዝለታል ያድጋል። እንግዲህ ሄለን እንደዚህ እንድትከሰስና ይሄ ሁሉ ነገር እንዲደርስባት ያበቃው ነገር ማህበራዊ ሚዲያ ላይ በተለይ ቲክቶክ እና ዩቲዩብን ተጠቅማ በመታስተላልፋቸው የተለያዩ የስም ማጥፋት ዘመቻዎች እንደነበሩ ከዚህ ቀደም እንግዲህ ዘሀበሻ ዘግቦ ነበረ። የዛሬ 15 ቀን አካባቢ እንግዲህ እሷም እንዳረጋገጠችው በሰራችው ስራ ምክንያት በተለይም ባለሀብቱን ወርቁ አይተነውን በከፍተኛ ሁኔታ ስማቸውን በማጥፋት የተለያዩ በሽታ እንዳለባቸውና ሴቶች ላይ አካላዊ ጥቃትን እንደሚያደርሱ በተለያዩ ማህበራዊ ሚዲያዎችን ተጠቅማ ባስተላለፋቻቸው የስም ማጥፋት ወንጀሎች የተነሳ ቅድም እንደነገረችን ቆማ ነበር ማለት ነው። ያ ሂደት እንግዲህ ምን ላይ ደረሰ የሚለው አሁን ደግሞ ያለችበትን እራሷ ትንገረን ምን ላይ እንዳለች ማለት ነው። ሄለን ለመሆኑ ምን ላይ ደረሽ? ልጄን ዛሬ አስመዝግቤ መጥቻለሁ። ሀገር ቤት እገባለሁ። መንግስትም ሀገርም ቤተሰብም አያውቀኝም እኔ እስከምበቀል ድረስ። እናንተ ናችሁ ጭካኔን በቀልን ምንን ያስተማራችሁ። ምክንያቱም እኔ እንደዚህ አይደለም አላማዬ። ሰውን እንደ ሰው እንጂ የምቀበቀለው በካርታ አይደለም በማፕ አይደለም። እናንተ ማፕ ይዛችሁ ከመጣችሁ እኔ ማፕ ለያለሁ። እንግዲህ እንደተመለከታችሁት ነው ሄለን ስልኳን ቴሌፎኗን ፖሊሶች መተው ወስደዋል። ልጇን ደግሞ አስረክባለች ማለት ነው። ስለዚህ ወደ ኢትዮጵያ ዲፖርት የመደረግ እድሏ ከፍተኛ ነው ማለት ነው እና በዛ በ15 ቀን ውስጥ በነበረው ይሄ ክሱ ቀርቦባት በክሱ ሂደት ላይ በነበረው ጊዜያት ላይ ይቅርታ ስትጠይቅ ነበር። ሰዎችም ደግሞ ባለሀብቱ ይቅርታ እንዲያደርጉላት እየተማጸኑ ነበር። ነገር ግን ያ ነገር አልቆመም። ጉዳዩ ሲንከባለል ይኸው አሁን ላይ መጥቷል። እንግዲህ አሁን ላይ ልጇን አስረክባለች። ሲቀጥል ደግሞ ስልኳን ጭምር ቴሌፎኗን ወስደዋል። ሌላም ደግሞ ታዋቂ የሆኑ ግለሰቦችን ሊሆን ይችላል ማንኛውንም ሰው ስም እያነሳች ማህበራዊ ሚዲያ ላይ ክሪቲሳይዝ እንዳትተች የማንንም ስም እንዳትጠራ እነ ዮኒ ማኛን እነ ጂጂ ኪያ ሌሎቹንም ማለት ነው እነዚህ ቲክቶክ እና ዩቲዩብ ላይ ያሉትን እንዳትጠራ ተብሎም እንግዲህ ያም ደግሞ ተፈርዶባታል ማለት ነው። እና እንግዲህ ነገሩን እሷ በብዙ ሁኔታ ሞክራለች ይቅርታ እንዲያደርጉላት። ባለሀብቱ ሽምግልና ልካ ነበረ፣ ብዙ ነገሮችን ጥረት አድርጋ ነበር ጉዳዩ እንዲቃለልላት። አሁን ግን ዲፖርት የመደረጓ ጉዳይ የሚቀር አይመስለኝም። ዲፖርት የምትደረግ ይመስላል ማለት ነው ሁኔታው። እሷም ያንን ብላለች። ወደ ሀገሬ መመለስ አይቀርም፣ ሀገሬ ግን ከተመለስኩኝ በቀለኛ ሆኜ አሁን ከምታዩኝ እጥፍ በቀለኛ ሆኜ እመለሳለሁ። ምክንያቱም እኔ እናንተ ያደረጋችሁትን እናንተ ማህበራዊ ሚዲያ ላይ ያደረጋችሁትን የዘመታችሁትን የሰው ስም ያጠፋችሁትን እኔ ቅንጣቷን ያክል እንኳን አላደረኩም ስትልም ለራሷ ዲፌንድ ራሷን አድርጋ ተከራክራለች ማለት ነው። እንግዲህ ከእናንተ ጋር ማውራት አልፈልግም። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል። ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት። ሄለን እንግዲህ ጉዳዩን ወደ ብሔርም መልክ ለማስያዝ ሞክራለች። እዚህ ላይ የምናወራው ይኖራል፣ ግን የሷን እንስማ። እኔ እንደዚህ ብሔር ስለሆንኩ ነው የብሔሯን ስም ጠርታ ማለት ነው የዚህ ብሔር
ተወላጅ ስለሆንኩ ነው እኔ ላይ የተዘመተው እንጂ እኔ የሌላ ብሔር ተወላጅ ብሆን ኑሮ እንደዚህ አይደረግብኝም ስትል ደግሞ እንግዲህ ይገባኛል ወይም ደግሞ ይሸሽገኛል ብላ ባሰበችው ብሔር ለመሸሸግም ጥረት አድርጋ ነበር። እንግዲህ የሄለን ጉዳይ እናንተን ምን አስተማራችሁ? ምን አያችሁ በሄለን ጉዳይ የሚለውን ኮሜንት ስር ብታስቀምጡ ደስ ይለኛል። እኔ ግን ያየሁትንና የታዘብኩትን እነግራችኋለሁኝ። እንግዲህ የብሔርን ጉዳይ እንደ መከለያ ወይም እንደ መሸሸጊያ አድርጋ እዚህ ጋር አንስታለች። ከዚህ በፊት ግን እንደዚሁ እሷ ለሌላ ብሔር ሌላ ተቃራኒ ለሆነ ብሔር አሁን ከጠራችሁ ብሔር ተቃራኒ ለሆነ ብሔር ደግሞ እንደቆመችና ስትታገል እንደነበር ራሷ በአንደበቷ ተናግራ ነበረ። ከዛ ግን ወር ባልሞላ ጊዜ በ15 ቀን ውስጥ ደግሞ ተገልብጣ ሌላ ብሔር ስም ጠርታ እንግዲህ የዚህ ብሔር ተወላጅ ስለሆንኩኝ ነው እኔ ላይ የተዘመተብኝ ስትል ጉዳዩን የብሔር መልክ ማስያዟ በጣም ገርሞኛልም አስደንግጦኛልም። ብዙ ነገሮችን ደግሞ እንዳይና እንዳስብ አድርጎኛል ማለት ነው። የሄለን ጉዳይ ብዙ ነገሮችን ያስተምራል። እዚህ ላይ ቪዲዮ ሰርቼ ነበር የዛሬ 15 ቀን አካባቢ ሄለን አለቀሰች ብዬ ማለት ነው። እሱን ገብታችሁ ልታዩት ትችላላችሁ ብዙ ስላወራውበት። አሁን ግን ይሄ አዲስ የመጣው ትርክት ደግሞ ሌላ አዲስ ነገር እንድመለከት አድርጎኛል። ምንድነው ሰዎች ብዙ ጊዜ የሆነ ነገር ውስጥ ይገባሉ፣ በራሳቸው ችግር በራሳቸው ጣጣ ያመጣሉ ራሳቸው ላይ ማለት ነው። መግባት የሌለባቸው ቦታ ይገባሉ፣ መሆን የሌለባቸውን ነገር ይሆናሉ። ከዛ ግን መጨረሻ ምንድነው የሚያደርጉት? ብሔርን እንደ አንድ መሸሸጊያ አድርገው ያስቀምጣሉ። በጣም ብዙ ነገር ይሄን ታዝቤያለሁኝ። እና ልክ እነሱ ሲሆንላቸው ሲሳካላቸው ወይ ደግሞ እንደፈለጉት መናገር ሲችሉ የነዛ ሰዎች ብሔር የላቸውም። በጣም ይሄን ታዝባቸዋል። ምንም በቃ ብሔር የላቸውም። ራሳቸውን ችለው ነው የሚናገሩት፣ ራሳቸውን ችለው ነው የሚሳካላቸው፣ የሚሳደቡት፣ ሰውን የሚያሸማቅቁት። ግን ደግሞ ልክ የሆነ ነገር ሲፈጠር እነሱ የሚጠቁበት አጋጣሚ ሲኖር ሮጠው የሆነ ብሔር ውስጥ የመከለል አዝማሚያ የመሸሸግ አዝማሚያ ያሳያሉ በርካታ ሰዎች። እና ይሄ በጣም ደስ የሚል ነገር አይደለም። ምክንያቱም ሰው ደስታውን ወይም ስድቡን ብቻውን እንደቻለው የመጣበትን መከራ ራሱን ችሎ በራሱ ሊቆም ይገባል። እደግፋለሁ ካለ ጓደኛ የሚደግፍ ይደግፋል። ነገር ግን ብሔርን የሚያክል ትልቅ ነገር ውስጥ ሰው ራሱን መሸጎጥ የለበትም። ምክንያቱም ይሄ ነገር ራሷን ችላ ልትወጣው የምችለው ነገር ነው። ወይ ደግሞ በሽምግልና ሊያልቅ ይችላል፣ ወይ ዲፖርትም ተደርጋ ልትመጣ ትችላለች። ግን ብሔርን ማንሳታና ሮጣ የሆነ ብሔር ስም ውስጥ ገብታ ራሷን ለመሸሸግ መሞከሯ ይሄ አዝማሚያ ብዙዎች ላይ የሚታይ ነገር ግን ትክክል ያልሆነ ነው። ስለዚህ በብሔርተኝነት ስም የሚነሱ ሰዎች ለአንተ ነው የምንታገለው፣ ለአንቺ ነው የምንታገለው፣ ለእናንተ ነው ዋጋ የምንከፍለው የሚሉ ሰዎች ለእናንተ አስበው ወይ ለዛ ብሔር አስበው ወይ ለዛ ህዝብ አስበው እንዳይመስላችሁ። ሁሉም በሚባል ደረጃ ራሳቸውን ነው ማስመለጥ የሚፈልጉት። ያንን ብሔር እነሱ የሚለብሱትን የብሔር ካባ እንደ መሸሸጊያ እንደ መሸሻ እንደ ማምለጫ ሊጠቀሙበት ለራሳቸው ጥቅም ሲሉ ልክ ያንን ብሔር ወይም ያንን ማህበረሰብ እንደጠቀሙ አድርገው ራሳቸውን ለመግለጥ ይሞክራሉ። እና እኔ እኮ እንደዚህ ለዚህ ብሔር ስለታገልኩ ነው ይሄ ችግር የደረሰብኝ፣ ወይም ደግሞ እንደዚህ ሆንኩት ይሄ ብሔር ከዚህ ብሔር ተወላጅ ስሜን ብቻ አይታችሁ የዚህ ብሔር ተወላጅ ስለሆንኩኝ ነው ብለው ብሔርን እንደ ካርታ መጫወቻ የሚያነሱ በጣም ብዙ ሰዎች አሉ። እንደ ካርታ የሚያነሱ እና ይሄ አግባብ ያልሆነ ነገር ነው እና መንቃት አለባችሁ። በነገራችሁ ላይ ማለት የሆነ ብሔር ተወላጆች ሰው በመጣ ቁጥር የትኛውን ብሔር ተወላጆች ልትሆኑ ትችላላችሁ። የሆነ ሰው ፋውል ሰርቶ ይመጣል። ከዛ እኔ ብሔሬ እንደዚህ ስለሆነ ነው፣ በዚህ ቋንቋ ስለምናገር ነው፣ እኔ ማንነቴ እንደዚህ ስለሆንኩ ነው፣ ማንነት ተኮር ጥቃት ነው ምናምን ይላሉ ማለት ነው። እና እናንተም እንግዲህ ከተወለዳችሁበት ከምትናገሩት ቋንቋ ከራሳችሁ ካላችሁ ስብዕና ጋር ይጋጭባችሁና ይሄ እኔ ብሔር ተወላጅ ለምን እንደዚህ ይደረጋል፣ ለምን እንደዚህ ይሆናል፣ ለምን እንደዚህ በዛ ገብቶ በዚህ ወጥቶ ብላችሁ ለመደረብ ትሞክራላችሁና እነሱ ግን እንዴት ሪንግ ውስጥ እየከተቷችሁ እንዳለ ተመልከቱ። እናንተ ለነሱ ተደርባችሁ ምናልባትም የተቃራኒ ብሔር ወዳጃችሁ፣ ዘመዳችሁ፣ ጓደኛችሁ ከሆነ ሰው ጋር እንድትጣሉ እንድትከራከሩ ከዛ ደግሞ ሳይድ እንድትይዙ የሚያደርጉበት ጥረት ነውና የሆነ ሰው ሲመጣ ስኬትን እኔ ማምነው በራሱ ስኬትን እንኳን ቢሆን ማለት ነው በራሱ ማንም ላይ ሳይለጠፍ ብሔርም ላይ ሊሆን ይችላል፣ ቤተሰብም ላይ ሊሆን ይችላል፣ ባለሀብትም ምንም ላይ ማለት ነው ምንም ላይ መንግስትም ላይ ሊሆን ይችላል፣ ተቃዋሚ ፓርቲም ላይ ሊሆን ይችላል፣ ማንም ላይ ሳይለጠፍ በራሱ ስኬትን ማሳካት አለበት ራሱን ችሎ ማለት ነው። እኔ ዘብሔረ ገሌ ዘሃይማኖተ ገሌ ምናምን የሚባል ነገር ማለት ነው ለሃይማኖቱ ጠቅሞ ወይ ደግሞ ሃይማኖቱን ወዶ እንዳይመስላችሁ ያ ሰው እኔ ዘንትና ምናምን ብሎ ራሱን የሚሰይመው ራሱ መሸሸጊያ ሲያጣ እዛ ነገር ውስጥ ገብቶ እንደሚሸሸግ ስለሚያውቀው ነው። ለራሱ ብሎ ነው ያንን ነገር የሚያደርገው እና
ብዙ ጊዜ ያዝማሚያ ስላለ ነው። ስለዚህ ሰው ውድቀትም ሲደርስበት የሆነ ችግር ውስጥም ሲገባ ማንም ሰው ችግር ውስጥ ይገባል፣ ማንም ሰው ይወድቃል፣ ግን መነሳት አለና ተሯሩጦ ብሔር ውስጥ የመወሸቅ ነገር አለ እና ይሄ በጣም እሳት ይዞ ነው የሚወሸቀው ያ ሰው ማለት ነው። እና ይሄ ፍትህ የሚፈልግ ሰው ራሱን ችሎ ስለ ፍትህ ይከራከራል፣ ራሱን ዲፌንድ ያደርጋል። ግን እንደዚህ ይሄኛው ብሔር ውስጥ ስለመጣው ከዚህ ስለሆንኩኝ ከዛ ስለሆንኩኝ ብሎ የሚያነሳ ሰው እውነት ለመናገር ብሔሩን ለመጥቀም ወይ ደግሞ የዛን ብሔር ተወላጅ አስቦ ወዶ ሳይሆን ራሱን በዛ ውስጥ እየሸሸገ ነው። እና ያ አይነት አዝማሚያ ያላቸው ሰዎች ሰውን ከሰው የማጣላት፣ ሰውን ከሰው የማባላት፣ ሰውን ከሰው ሰው በሰው ላይ እንዲነሳ የማድረግ ከፍተኛ የሆነ ጥማት እና ኃላፊነት ማጣት፣ ይሄ የሰውን እርስ በርስ የማጋጨት ፍላጎት ስላላቸው ነው ማህበራዊ ሚዲያ ላይ መተው የሆነ በቃ እናንተ ከየትኛውም ቦታ ተወለዱ ግን የዚህ ስማቸው ላይ በቃ ያስታውቃል እኮ ከስማቸው ጎን ዘብሔረ ገሌ ወይም ደግሞ ከዚህ የመጣች እንትና የእንትና ልጅ እንትና የዚህ አካባቢ ልጅ በቃ እንደዚህ አይነት ሰዎች ያ ነገር ብሔሩን በነገራቸው ወደውት አይደለም ብሔሩን ወይ ፈልገውት አይደለም ወይ ደግሞ ያ ነገር አስደስቷቸው ራሳቸውን ለመደበቅ ነውና ራሳቸውን በዛ ጥላ ስር ደብቀው የሆነ ነገር እንኳን ሲመጣ ያ የተደበቅኩበት ማንነት ይሸሽገኛል፣ ይከልለኛል፣ ያወጣኛል ብለው ነው። ግን ሰው ስራው ያውጣው። መጀመሪያም በራሱ ነው ሰው ቆሞ መታገል ያለበት አይደለ? ችግርም ሲደርስ ደግሞ ሰው ስራ ያውጣውና ይሄንን ከሄለን በግልጽ ከተናገረችው ነው የምላችሁ። በ15 ቀን ውስጥ ከ15 ቀን በፊት እኔ ለገሌ ታግያለሁ አለች። ከ15 ቀን በኋላ ደግሞ መታ ሌላ ነገር አለች። እኔ እንደዚህ ስለሆንኩኝ ነው አለች። አያችሁ ሰዎች እንደዚህ ነው ጭንቅላታችን ላይ የሚጫወቱት። እና ሰው ወደ ተመቸው ነው በቃ ይከልለኛል ብሎ ወዳሰበው፣ ይሸሽገኛል ብሎ ወዳሰበው ባለሀብት ነው አይደለ? ያ ሰው የሆነ ሰው እስቲ ዘብሔር ሃይማኖት እንደዚህ በሃይማኖት ስም በብሔር ስም የሚመጣ ሰው ባለሀብት ከሆነ የሚችል ከሆነ ብሔሩን መጥቀም ያለበት በምንድን ነው? ሄዶ እዛ ቦታ ኢንቨስት በማድረግ እዛ ቦታ በማልማት ትምህርት ቤትን በመገንባት የውሃ የጤና መሰረተ ልማቶችን በመገንባት ማህበረሰቡን እዛ አካባቢ እገዛ የሚፈልጉ የማህበረሰብ ክፍሎች ነው ይችላሉ፣ የተቸገሩ ሰዎች መብላት የሚፈልጉ መጠጣት የሚፈልጉ እና በዛ መልኩ የተወለደበትን አካባቢ ማገዝ ይችላል። ነገር ግን ሶሻል ሚዲያ ላይ መጥቶ ራሱን በብሔር ስም ቅጥል እያቀረበ እኔ የዚህ ሀገር ተወላጅ ነኝ የዚህ አካባቢ ተወላጅ ነኝ እያለ የሚያመጣው አዝማሚያ እሳትን በጉያ እንደመያዝ እሳትን የሆነ ቀን ሊፈነዳ እንደሚችል አስቡትና የሚደረጉ ነገሮችን በጥንቃቄ ብትመለከቱ። በጣም ታዋቂ ሰው ለሆነ ብሔር ስላሸረገደ ወይ ስለቆመ አይደለም የሆነን ብሔር ደግሞ ስለጠላና የሆነን ብሔር ደግሞ ስላወገዘ አይደለም። በቃ ሁሉም ራሱን ነው የሚወደው፣ ሁሉም ማለት ነው በብዛት በቃ ማህበራዊ ሚዲያ ላይ መታችሁ የምታዩት ነገር በአብዛኛው ራስ ወዳድነትን ነው የምታዩት። ስለዚህ እንደዚህ አይነት ነገር ሲመጣ እኔ የሄለንን እንደ አንድ ኬዝ ስተዲ ዛሬ ላውራበት ስለፈለኩኝ አነሳሁት እንጂ እንደዚህ አይነት ነገር ብዙ ሰዎች ላይ የሚታይ ከፍተኛ የሆነ አሁን ላይ ያለ ችግር ነው። ሃይማኖትና ብሔርን እንደ መጠለያ መጠቀም ማለት ነው። እና በዚህ አትታለሉ፣ በዚህ አትሸወዱ። ውጭም ያላችሁ ቤተሰቦቼ ማለት ነው እንዳይመስላችሁ እውነት ያ ሰው ለብሔሩ አስቦ ወይ ደግሞ እውነት ለዛ አካባቢ ሰው ለማህበረሰቡ አስቦ እንዳይመስላችሁ። ለራሱ ነው የሚያስበው። በቃ ምንም ይሄ ለራሱ እንደሚያስብ የምታውቁበት ምክንያት ምንድነው? እስቲ ጠይቁ። ብዙ ተደራሽነት እያለው ብዙ ነገር ማድረግ እየቻለ ይገልጸኛል ላለው ብሔር ወይም ደግሞ መጣሁበት ላለው ማህበረሰብ ምንድነው ያደረገው? ሶሻል ሚዲያ ላይ ከመጮ ሶሻል ሚዲያ ላይ አንዱን እንዲጠላ ከማድረግ የጥላቻ ንግግርን መርዝን ከመጥፋት ውጪ እሱ ይወክለኛል ላለው ማህበረሰብ ምንድነው ያደረገው ብላችሁ ጠይቁ። ስትጠይቁ ስትመረምሩ ግን ምንም እንዳላደረገ ታያላችሁ። አይደለም እናንተ ስፖንሰር እያደረጋችሁ ይደረግለት ይሁንለት እያላችሁ እየላካችሁ ጭምር የእናንተን ገንዘብ ሊበላው ይችላል።